gin now. Amazing. I'm gonna be strong. Kudusi, don't go too far, okay? ሰላም እንዴት ናችሁ? ደህና ናችሁ ወይ? ሰፋኒት ነኝ። ደስ ብሎኛል ዛሬ ወጥቻለሁ። የመጀመሪያ ቀኔ ኤክሰርሳይዝ ለማድረግ 8 ሳምንት ሆነኝ። 2 ወር ሆነኝ ከወለድኩኝ እና ለ2 ወር ምንም ማድረግ አልችልም ነበር አይደል? ከዛ በኋላ አሁን ደግሞ ኤክሰርሳይዝ ማድረግ ስለምችል በትንሹ ለማድረግ መጥቻለሁ እዚህ ፓርክ እና ኤክሰርሳይዝ በጣም ነው የምወደው። እውነት ለመናገር ስፖርት በጣም ነው የምወደው። ከህይወቴ ጎን ለጎን የሚሄድ ነገር ነው። ምክንያቱም በጣም ነው በቃ ውስጤን ደስ የሚለኝ ስፖርት ስሰራ። በማልሰራ ጊዜ ደግሞ በቃ ደስ አይለኝም። ሶ በጣም ያስፈልገኛል ለኔ በደስታ ለመኖር። ሶ ጂም መሄድ ስለማልችል ከልጄ ጋር ነው የመጣሁት። ልጄ እዚህ ጋር ነው። 2 ልጆቼ ባሌ እየቀረጸ ነውና የተለያየ የምንችለው ነው ማድረግ የምንችለው አይደል? ከልጆቻችን ጋር እነሱ ናቸው መጀመሪያ የሚመጡትና እዚህ ፓርክ የመጣሁት ይሄ ካለስቴቲክ ነገር አለ ማለት በራሴ በክብደቴ መስራት የምችለውና ከዛ ደግሞ ባሌ ደግሞ ከንፉ በጣም ይሰራል። በሳምንት 3 ክላስ ይሄዳልና እሱ ደግሞ የከንፉና የትንፋሽ ስራ ሊያስለምደኝ ነው። ሶ የመጀመሪያ ቀኔ ነው። እዩኝ እንደዚህ መስላለሁ እና እንግዲህ በኋላ እንዴት እንደምሆን እናየዋለን። An apprentice, they're lunging too. You're doing it as well? She's probably doing it better than me, eh? Do you like lunges? Okay. That's it. Thank you, Kudus. Right, what are you going to do? Sister, what are you doing? Come on this side and move the bars. እሺ ጨረስኩኝ። ወደ ቤት እየተመለስን ነው። ሰፈሬ ነኝ ያለሁት እና ትንሽ ነው የሰራነው ዛሬ ግን ለዴይ 1 ጥሩ ነው። ብዙም አልሰራሁም because ልጄም ደክሞታል። ሶ ሰፈሬ ነኝ
ግን ቤት ከመግባታችን በፊት አንድ ይሄ አሁን እዚህ ጋር ያለው የህንድ ቤት አለ። ልክ የአገር ቤት ሻይና ሳምቡሳ ይሸጣሉ። እሱን በልተን ወደ ቤት እንመለሳለን። The thing is, something what people really like. ቆንጆ ሻይ በጣም እወዳለሁ እና ሻይን አግኝቻለሁ። ይሄ የህንድ ቤት ሳሞሳ፣ ሻይ፣ ቅመም፣ ጥቁር ሻይ በሚንት ቺፕስ ምናምን ቂጣ ምናምን ይሸጣሉ። Do you want ሻይ? Okay. You don't want this? Okay. Daddy's gonna get you her, okay? Okay. Daddy's gonna get you her, okay? እና እዚህ ቤት ደስ ይለኛል። ልክ አንዳንድ የሀገር ቤት ነገሮችን ያስታውሰኛል። ቂጣ አላቸው። አንዳንዴ ቂጣ በሻይ እወስዳለሁ። ሳምቡሳ አላቸው፣ ቺፕስ አላቸው እና በቃ ደግሞ የሰፈሪ አበሾችን እዚህ አገኛቸዋለሁ። የሚመስለኝ ልክ እንደኔ የሀገራችንን ነገር ስለሚያስታውስ መሰለኝና ሻያቸው ቆንጆ ነው። በቃ ደስ ይላል። ይሄ ትንሽ ስናክ ነገር አድርገን ወደ ቤት እንሄዳለን ማለት ነው። እና አሁን ልጄ በደንብ ለጥ ብሎ ተኝቷል። እና እንደዚህ ነው በቃ የእናትነት አሁን አይደል የእነሱ ጊዜ ነው። ስለዚህ የቻልኩትን አድርጌያለሁ። ኤክሰርሳይዝ ዛሬ ደስ ብሎኛል። ተመልሰናል። አሁን ደግሞ ልጄ ሲተኛ ደግሞ ኔክስት ታይም ደግሞ እሞክራለሁ እንደገና እና በቃ በምናገኘው ጊዜ ነው መሀል የምናስገባው። ያ ደስ ብሎኛል። ቻው። Alright, Jack, what are we doing? We're going home.